ሰላም የዩቲዩብ ተከታታዮች እንዴት ከረማችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ በበርገር አሰራር ተመልሻለሁ። በጣም ፈጣንና ቀላል የሆነ የበርገር አሰራር ነው ማሳያችሁ። ከመጨረሻው ተከታተሉት። እንግዲህ ለዛሬ የሚያስፈልጉን ግብአቶች እዚህ ጋር የምትመለከቷቸው ይመስላሉ። እዚህ ጋር እንግዲህ እንደምታዩት ስላይስ የተከተፈ ቲማቲም አለኝ። እንዲሁም ደቀቅ ብሎ የተከተፈ ቃሪያ አለኝ። እዚህ ጋር ቆንዶ በርበሬና የማቁላያ ቅመም አለኝ። እንዲሁም 2 እንቁላል፣ ማዮኔዝ፣ ካቻፕና ስላይስድ ቺዝ አለኝ። እንዲሁም የተፈጨ ዳቦ አለኝ። እዚህ ጋር ግማሽ ኪሎ ስጋ ነው የተጠቀምኩት። ቀላ ያለ ጮማ ያልበዛበት ቢሆን ይመረጣል። እንዲሁም ዳቦ አዘለኝ ማለት ነው። ስለዚህ እንግዲህ በመጀመሪያ የበርገሩን ስጋ በማዘጋጀት ነው የምንጀምረው ማለት ነው። የተፈጨ ስጋችንን እናመጣለን። የክትፎ ስጋ አይደለም መሆን ያለበት፣ ስብ ያስፈልገዋል። ስለዚህ እንደዚህ ብዙ ጮማ ያልበዛበት ስጋ ቢሆን ይመረጣል። ከዛ የተፈጨ ዳቦዬን ጨምራለሁ። እሱም እንግዲህ ሁሉ ነገር በመጠናችሁ ነው የሚሆነው። ዋናው ኦርደሩ ነው። ያው ሳታበዙ ሳታሳንሱ እኩል ባላንስ ማድረጉ ነው። እዚህ ጋር እኔ ግማሽ ኪሎ ስጋ ነው የተጠቀምኩት። ከዛ 1 ዳቦ ነው ፈጭቼ አድርጌ የተጠቀምኩት ማለት ነው። እዚህ ጋር እንደዚህ ትጨምራላችሁ። ከዛ እንቁላሌን አደርጋለሁ። እንቁላል እየመጠናችሁ እንዳይቀጥንባችሁ አድርጉ። እኔ እያየሁኝ ነው የምጨምረው። መጀመሪያ እዚህ ጋር 1 እንቁላል ነው የጨመርኩትኝ። ከዛ ግን 2 እንቁላል ነው የማደርገው ማለት ነው እያየሁትኝ። ከዛ የተፈጨውን ቃሪያ ትጨምራላችሁ። ሽንኩርት ከፈለጋችሁ ማድረግም ትችላላችሁ። እኔ ስላልፈለኩኝ ነው እዚህ ጋር ያልተጠቀምኩትኝ። ቃሪያን አስገባው። ከዛ ቆንዶ በርበሬ፣ የማቁላያ ቅመሜንና ጨዌን ጨምራለሁ ማለት ነው። ጨው እንግዲህ በመጠናችሁ ነው የምትጨምሩት እንደፈለጋችሁ ማለት ነው። ከዛ እንግዲህ አንድ ላይ ማቀላቀል ነው ማለት ነው። የእንቁላሉን መጠን እያያችሁ ነው የምትጨምሩት፣ ለማጠባበቅ ስለሆነ የምንጠቀመው ማለት ነው። እኔ እዚህ ጋር ካደባለቅኩት በኋላ እንዳነሳኝ ተረድቼ ሌላ ያስቀመጥኩትን እንቁላል ጨምሬበታለሁኝ። እንደምታዩት እንግዲህ ከዛ እንግዲህ በደንብ አዋህዱት ማለት ነው። በደንብ ሚክስ አድርጉት። ከዛ እንግዲህ ዳቦውን ነው ቶስት የምናደርገው ማለት ነው። ቺዝ በርገር ስለሆነ የምንሰራው እንዳይረጋብን ከስር ነው የምንሰራው። ስለዚህ ቀጣይ ዳቦዬን ነው ማዘጋጀው ማለት ነው። እንደዚህ ዳቦውን ለ2 ከከፈላችሁት በኋላ ቶስት ታደርጉታላችሁ። በፈለጋችሁት ማለት ትችላላችሁ። እኔ በመጥበሻ ነው ቶስት ያደረኩት፣ ትንሽ ዘይት አድርጌ ማለት ነው። ከዛ እንግዲህ የበርገር ስጋችንን መጥበስ እንጀምራለን ማለት ነው። እኔ እንደዚህ በእጅ ነው እየለካው ያወጣሁት እንግዲህ እንደምታዩት። ከዛ ያው እንዳይቀጥንባችሁ ወፈር ያለ ስላይስ ነው መሆን ያለበት። ከቀጠነባችሁ ሊበታተን ይችላል እዛው መጥበሻው ላይ ማለት ነው። ክብም እንዳይሆንባችሁ፣ ምክንያቱም ይሰበሰባል በኋላ። ስለዚህ ጠፍጠፍ አድርጋችሁ አርጉት፣ እዚህ ጋር እንደምትመለከቱት ማለት ነው። አሁን ይሄው እዚህ ጋር ሁለቱንም ስጋ እየጠበስኩ ነው። ሁለቱም ሳይድ እንግዲህ ጎልደን ብራውን እስኪሆን ድረስ በደንብ አርጋችሁ ጥበሱት። ከዛ ቀጣይ የምንሄደው ወደ ሶሱን ወደ ማዘጋጀት ነው ማለት ነው። የበርገራችንን ሶስ እናዘጋጃለን። በመጀመሪያ እንግዲህ ማዮኔዛችንን እናደርጋለን። በሚበቃችሁ መጠን አድርጉት። እኔ የሚበቃኝን መጠን ነው እዚህ ጋር እያዘጋጀው ያለሁት። ከዛ ካቻፓችንን እናደርጋለን። ሁለቱም እኩል ፕሮፖርሽን ማድረግም ትችላላችሁ። አንዱን ማብዛት አንዱን ማሳነስም ትችላላችሁ እንደምትፈልጉት። እኔ አውቄ እንግዲህ እዚህ ጋር ማዮኔዜን በዛ አድርጌዋለሁ ማለት ነው። ከዛ ትንሽ ቆንዶ በርበሬን ጨምርና
በደንብ እናዋህደዋለን ማለት ነው። በደንብ አንድ ላይ ሶፍት ሚክስቸር እስኪሰጠን ድረስ ስሙዝ እስኪሆን ድረስ በደንብ አድርጋችሁ አዋህዱት ወይም ምቱት ማለት ነው። እንግዲህ እንደምትመለከቱት አዋህጄ ጨርሻለሁ። ከዛ እንግዲህ ዳቦአችንን ነው መቀባው ማለት ነው። ሶስቱንም ሌየር ቀቡት። የታችኛውንም የመሃሉንም የላይኛውንም በደንብ አድርጋችሁ ጁስ እንዲሆንላችሁ ቀቡት ማለት ነው። ከዛ ስጋችንን እንደረድራለን። የመጀመሪያው የጠበስነውን ከስር ከስር እየጠበሳችሁ ማድረጋችሁን እንዳትረሱ፣ ቺዝ ስለሆነ ሊረጋብን ስለሚችል ማለት ነው። ከዛ በርገራችን መሀል የምናስገባውን እንቁላል ነው የምናዘጋጀው። አንድ እንቁላል አለኝ እዚህ ጋር፣ አንድ እንቁላል አዘጋጅቻለሁ። ከዛ ትንሽ ጨው አድርጉበት። ከዛ እሱን መታችሁ ከበርገሩ ልክ ስጋውን እንዳወጣን ጠብሰን የምናደርገው እሱን አሳይድ እናደርጋለን አዘጋጅተን ማለት ነው። ከስጋው ቀጥሎ እንግዲህ ቲማቲማችንን እናደርጋለን እንደምትፈልጉት ያህል። እዚህ ጋር ሽንኩርትም ማድረግ ትችላላችሁ። እኔ ፕሪፈረንስ ስላልሆነ ነው በድጋሚ ያላስገባሁት። ከዛ ቲማቲማችንን እናደርጋለን። ከዛ መሀል ላይ የሚገባውን ዳቦአችን መልሰን እናስገባለን ማለት ነው። ደብል በርገር ስለሆነ ነው እንጂ እንዲም በቂ መሆን ይችላል። ከዛ እንግዲህ እዚህ ጋር አንድ በአንድ ማድረገው ቺዝ ስለምጨምርበት ነው። አንድ በአንድ እየጠበስኩ ያለሁት። እዚህ ጋር እንደምታዩት ጎልደን ብራውን ሲሆን እታችሁ ገልብጣችሁ ከላይ ቺዛችንን ፕሌስ እናደርጋለን። በደንብ መብሰሉን እንዳትረሱ፣ ወዲያው እንዳታወጡት። ከዛ እንግዲህ ቺዙ እንዲቀልጥ መክደናችሁን እንዳትረሱ፣ መከደን አለበት። ያው በእንፋሎት ነው ቺዙ ከላይ ያለውን የሚቀልጠው። እዚህ ጋር እንደምታዩት ይሄው በደንብ ቀልጦልኛል። ከዛ ወዲያው አውጥቼ ዳቦዬ ላይ ነው ፕሌስ ማደርገው ማለት ነው። እሱን ካደረጋችሁ በኋላ ከዛ የቅድም ያዘጋጀውን እንቁላል ጠብሰን በትኩሱ ከላይ እናደርገዋለን ማለት ነው፣ ቺዙ እንዲቀልጥልን እዚህ ጋር እንደምትመለከቱት። ከዛ እንግዲህ መልሶ መክደን ነው ማለት ነው። በርገራችን ይሄንን ይመስላል። በጣም እንደምትወዱት ተስፋ አደርጋለሁ። በጣም የሚጣፍጥ በርገር ነው። ሞክራችሁ አስተያየታችሁን ንገሩኝ። ከወደዳችሁት ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ባይ